ዋትስአፕ ጋይስ እንዴት ናችሁ? ይሄ ትሬድ ሪካፕ የምናደርግበት ነው። ባለፈው ሳምንት ሰኞ ዕለት አካባቢ $130 ሰርቼ ነበረ ኢኪቴች ላይ ማለትም ፌዝ 1 ስቴጅ ላይ ትሬድ ሪካፕ እናደርገዋለን ማለት ነው። ኦኬ እሺ፣ ጎልድ እንደምናየው በጣም ቤሪሽ ላይ ነው ያለነው። ኦል ታይም ሃይ ከሰራ በኋላ ማርኬት ሪትሬስ እያደረገ ነው ያለው ወደ ዊክሊ ዞኖች። እንደምናየው በጣም ስትሮንግ የሆነ ቤሪሽ ላይ ነው ያለነው። ሶ ሃየር ቴም ፍሬማችን ከዚህ ሰዓት ጀምሮ ያለችው የቤሪሽ ሳይድ ነው ያለን ማለት ነው። ሶ ይሄንን አዝማሚያ ይዘን ወደ እንትን እናደርግ ይሆናል ማለት ነው። ሶ ፕራይስ እንደምንመለከተው እዚህ ጋር አካባቢ ነበረ፣ ሰኞ አካባቢ ነው የነበረው ባለፈው ሳምንት ላይ ማየት ያለብን አንድ ኪተርም እዚህ ጋርም ደግሞ አለ። እዚህ ጋር ስትሮንግ የሆነ ኦርደር ብሎኮች አሉን። እዚህ ጋር በጣም ስትሮንግ የሆነ ኦርደር ብሎክ አለን። ስለዚህ ይሄንንም ጀስት ራሳችን ሲሰብረው ራሱ በእንትን የሰበረው በቢግ ካንድል የሆነ ወይም ደግሞ ቡል ኤሌፋንት በሚባል ካንድል ስቲክ ነው የሰበረው። ስለዚህ ይሄም ደግሞ ጥሩ አዝማሚያ ነው ለኛ ቤሪሽ እንዳለን ማለት ነው። ሶ ቀጥታ የዋን ሀወር ፌር ቫልዩ ጋፕ ነበር ያየነው። ከዚህ ኤክስተርናል ሊኩዲቲ ከወሰደ በኋላ ወደ ኢንተርናል ውስጥ ነበረ እንትን ያደረገው። ይሄንን ቤሪሽ የሆነ እዚህ ጋር አንደኛ ሊኩዲቲዎች አሉ፣ ሲቀጥም ደግሞ የዋን ሀወር ፌር ቫልዩ ጋፕ ስላለ ፕራይስ ሞስት ላይክሊ ኢንቴንሽኑ ይሄንን ሪስፔክት አድርጎ ወደ ታች የሚወርድበት የነበረበት ነው። ስለዚህ እቺ ነበረች የቀኑ በያዘ የነበረው ማለት ነው። ቤሪሽ ነበር ሃየር ታይም ፍሬሙ የሚድል ታይም ፍሬሙ እና ቤሪሽ ሳይዝ ስለሰጠኝ ቀጥታ ወደ 3 ሚኒት ነበር የሄድኩት። ሞስት ላይክሊ 5 ሚኒት ነው የሚሄደው፣ ግን ነገር ግን ያልነበረችው ሞመንቷን ማውጣት ስላልፈለግኩኝ 3 ሚኒት ነበር ቀጥታውን ጃምፕ ያደረኩት ማለት ነው። ከዛ እዚህ ጋራ እንዴት ትሬድ እንደወሰድኩት ማሳያቸው ይሆናል ማለት ነው። ፕራይስ እንደምታደርጉት እዚህ ጋር እንደማየት እንደምትችሉት ሊኩዲቲዎች ነበሩ። እነዚህ ፌሪንግ ስዊንጎች ነበሩ። ስለዚህ ሞስት ላይክሊ እነዚህ ስዊፕ ተደርጎ ይሄንም ሪስፔክት ተደርጎ የሚሄድበት ፕሮባቢሊቲ በጣም ከፍተኛ ነበረ። ሶ ፕራይስ እኮ አለ ትንሽ ፒፕስም ቢሆንም ሪስፔክት አድርጎት የሄደው ኦልሞስት 5 ፒፕስ ነው። ጀስት ዋናው ለኛ ሪስፔክት መደረጉ ነው። ሶ ቀጥታ እዚህ ጋር ወደ 3 ሚኒት ነበር የወረድኩት። 3 ሚኒት ላይ ደግሞ እንደምታዩት እዚህ ጋር ኤክስተርናል ሊኩዲቲ ነበረ ወይም ታርጌት ያደረግናት እችኛዋን ነበረች ማለት ነው። ሶ እዚች ጋር አካባቢ 3 ሚኒት ላይ እችኛዋን ሪስፔክት ካደረገልን በኋላ ወይም የዋን ሀወር ፌር ቫልዩ ጋፕ ሪስፔክት ካደረገልን በኋላ እችኛዋ ሎ ነበረች ስዊንግ ናት። እችኛዋን ለስዊንጓ ምክንያት የሆነችው ማለት ነው። ሶ አፍተር ዚስ እንትን ካለ በኋላ እችኛዋ ቼንጅ ኦፍ ካራክተሪስቲክ ተፈጠረልን። ቼንጅ ኦፍ ካራክተር የፈጠረበት ወይውን ደግሞ በጣም ደስ የሚል ነበረ። ምክንያቱም እንደምታዩት በሶስት ቤሪሽ ካንድል ስለነበር ሞስት ላይክሊ ቤሪሽ ኮንትሮል ሳይድ መሆኗን ማወቅ እንችላለን ማለት ነው። ፕላስ ደግሞ እችኛዋ ስዊንግ ሎው እችኛዋን ጀስት ኤስኤንቲም ሰርቶልን ነበረ። ስለዚህ አናዘር ኮንፈርሜሽን የሰጠን ትሬድ ነበረ ማለት ነው። ሰው በቀላሉ እዚች ጋራ ምንድን ያደረግነው እችኛዋ ኦቢያችን ነበረች፣ ኦርደር ብሎክ ነበረ። እችኛዋን አሰመርንላት። ፕላስ ደግሞ እዚህ ጋር ደግሞ ፌር ቫልዩ ጋፕ ነበር የስሪ ሚኒት እዚህ ጋር አካባቢ ነበረ ኢንትሪ የወሰድኩት ማለት ነው። ስቶፕ ሎሲን ደግሞ ወደዚህ ጋር አካባቢ ነበር ያደረኳት። እዚህ ጋር አካባቢ ነበር እንትን ያደረኳት፣ ወደዚህ ጋር አካባቢ ነበር ቦዲ ላይ ነበር ያደረኩት ማለት ነው። ስለዚህ ኦልሞስት ወደ 4.5 ትሬድ ወሰድን። መውጫችን ደግሞ ልክ እንዳልኳችሁ ናቸው። እችኛዋ ኢንተርናል ኤክስተርናል ሊኩዲቲ ስለነበረን በዛ ላይ ደግሞ እነዚህ እንደምታዩት ብዙ ፌለሪንግ ስዊንጎች ነበሩ ታርጌት ማድረግ የምንችላቸው ማለት ነው። ፓርሻል ነበር የወሰድኩት። አንደኛው $50 ላይ ነው፣ አንደኛው ደግሞ ኦልሞስት ወደ $80 ነበር እንትን ያልኩት። ወደ 130 ጥሩ ቀን አሳልፈን እንትን የነበር ነው ማለት ነው። ከዚህም በላይም ግን እንትን ማድረግ እንችል ነበረ ኢንተርናል። ከዚህ በላይም ደግሞ ትሬድ መውሰድ የምንችልባቸው አጋጣሚዎች ነበሩ ማለት ነው። ለምሳሌ የዋን ሚኒት ላይ ስኬል ዳውን አድርገን ኤምኤምኤክስ ሞዴል ብናመጣ፣ የሴል ሞዴል የማርኬት ሜገር ሴል ሞዴል ብናመጣ ብዙ ኢንትሪ የምንወስድበት እድል ነበረን። ትሬዱን ይሄን ይመስል ነበረ እና